ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ማሳያችሁ 1.5 ጂቢ ኢንተርኔት እንዴት አድርገን በ20 ብር መጠቀም እንደምንችል በዚህ ቪዲዮ ማሳያችሁ ይሆናል። ወደ ቪዲዮ ከመሄዳችን በፊት ግን በዚህ ቻናል የተለያዩ የቴክ ቲፖች ለማድረሳችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንደምትመለከቱት በመጀመሪያ ወደ መደወያችን ስልክ እንሄዳለን። ወደ ስልካችን መደወያ ማለት ነው። ከዛ እዚህ ላይ ያው ኮከብ 99 ብለን ጽፋለን። ከዛ 3 ቁጥር እናስገባለታለን ማለት ነው። በዚህ ሲያመጣልን 3 ቁጥር ማህበራዊ ሚዲያ የሚለውን አንዴ ክሊክ እናደርጋለን። እሱን እናስገባለታለን ማለት ነው። ከዛ እንደምትመለከቱት 1 ቁጥር አስገባለታለሁ ለኔ ስለሆነ። ከዛ እዚህ ላይ እንደምትመለከቱት ዕለታዊ የሚለው ዕለታዊ ይለዋለሁ ማለት ነው። ከዛ 1 ቁጥር በ20 ብር የሚለው አለ 1.25 ማለት ነው። እሱን አስገባለታለሁ ማለት ነው። 1 ቁጥር ብዬ ሰንድ አደርገዋለሁ። ያው ለማረጋገጥ የሚለኝ ደግሞ 1 ቁጥር አስገባለታለሁ። 1 ቁጥር የሚለውን ካገባው በኋላ ከዛ ምን እናደርጋለን? ወደ ፕሌይ ስቶር እንገባለን ማለት ነው። ፕሌይ ስቶር ከገባን በኋላ ሰርች ማድረጊያው ላይ ሄደን ኤፍኤንኤፍ ብለን ሰርች እናደርጋለን። ኤፍኤንኤፍ እዚህ ራሱ ያመጣላችኋል ቱነል የሚለው ማለት ነው። እንደዚህ ከመጣልን በኋላ ያው እኔ ዳውንሎድ ስላደረኩት ኦፕን የሚለው ነው የሚያመጣልኝ። እናንተ ኢንስቶል አድርጋችሁ ያው ኦፕን ትሉታላችሁ ማለት ነው። ኦፕን ለዋለው ማለት ነው። ከዛ ወደዚህ ወስደኛል። ወደ ሁለተኛው ከገባሁኝ በኋላ ታች ያለው ሁለተኛው መስመር ኤብ የሚለው ከዛ እዚህ ላይ ኢትዮጵያ ብዬ ሰርች አደርጋለሁ ማለት ነው። ኢትዮጵያ ብዬ ሰርች በኋላ ወደ ታች አደርገዋለሁና እነዚህ ዝርዝር ያመጣልኛል። እዚህ ላይ እንደምትመለከቱት ኤ እና ቢ ብሎ የኢትዮጵያ ቴሌግራም ፓኬጅ የሚል ያመጣልኛል ማለት ነው። እኔ የምፈልገው ኤ ላይ ያለው ስለሆነ ካድኩት በኋላ እንደዚህ ኮኔክት ያደርግልኛል ማለት ነው። ወደዚህ ስትገቡ ኢትዮጵያ ቴሌግራም ፓኬጅ የምትለውን ቦታ እሷን ክሊክ አድርጋችሁ ነው የምትገቡ። ያው እንደዚህ ኮኔክት አድርጎልኛል። ወደ ዩቲዩብ ገብቼ ደግሞ ላሳያችሁ እስኪ ይሰራል አይሰራም የሚለውን። እንደምትመለከቱት ነው እንግዲህ ይሰራል። ተጠቀሙበት። ስክሮል ያደርጉ ላሳያችሁ። ወደ ላይ ከፍ ያደርጉ ላሳያችሁና እንደምታዩት ነው እንግዲህ ይሰራል። ተጠቀሙበት። በዚህ ቻናል ጠቃሚ መረጃዎችን ስለማደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ያው እንደምታዩት ነው ይሰራል ማለት ነው። እንደምትመለከቱት ነው እንግዲህ አንዳንድ ቦታ ላይ አድ ያሳያቸዋል። እንደምትመለከቱት ቪዲዮ ጠቃሚ ነው ካገኛችሁ ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ አድርጉት።